አልሐምዱሊላህ አልሐምዱ ምስጋናዎች በአጠቃላይ ሊላሂ ለአላህ ተገቡ። አልሐምዱ ምስጋና ብሎ ማለት ሰናኡን ውዳሴ ማለት ነው። ወልአሊፉ እቺ መጀመሪያ ላይ የገባች አሊፍ ፊደልና ወላሙ እቺ ቀጥላለችው ላሙ ሳኪና አልሐምዱ ስንል አል የምንለው ለምንድን ነው? እነኚህ ሁለት ፊደል የገቡት ሊልኢስቲግራቅ ለማጠቃለል ነው። ጀሚዕ በአጠቃላይ አልመሐሚድ ምስጋናዎች በአጠቃላይ ለአላህ ተገባ ለማለት ነው። ወአመል ጀሚሉ ቆንጆማ ከፈለጋችሁ ደግሞ ጥሩማ ማለት ትችላላችሁ። ወአመል ጀሚሉ ቆንጆማ አለዚ ያ ላ የሌለ ሱንዓ ተግባር የሌለ ከፈለጋችሁ ስራ በሉት። ላ የሌለ ሱንዓ መስራት የሌለ ላ የሌለ ሱንዓ ተግባር የሌለ ለሁ ለሱ ፊህ በዛ ነገር ውስጥ በዛ ቁንጅና ውስጥ ምስሉል ጀማል ውብ የመሰለና ወነህዊሂ እሱንና እሱን የመሳሰሉት ፈሰናኡ ማወደስ ቢሂ በዚህ ነገር ማወደስ ፈሰናኡ ማወደስ ቢሂ በሱ ዩሰማ ይጣራል። ፈሰናኡ ማወደስ ቢሂ በሱ ማወደስ ዩሰማ ይጣራል። መድሐን ሞገሳ ተብሎ ይጣራል። ላ ሐምዳ ምስጋና አይደለም ይላል። አንድ ልደግምላችሁ ማለት ነው እንድትረዱ ዘንድ ባረከላሁ ፊኩም። ወአመል ጀሚሉ ቆንጆማ አለ። ለምሳሌ እናንተ አንድ ቆንጆ ሰው ብታዩ፣ ረዘም ያለ ሰው በጣም ቀይ የሆነ የሚያምር ሰው ብታዩ፣ አለዚ ያ ሰው ደግሞ አለዚ ያ ላ ሱንዓ ተግባር የሌለ ለሁ ለሱ ለምን በዛ ቁንጅና ውስጥ በዛ እርዝመት ውስጥ በዛ መልክ ውስጥ የሱ ተግባር የለም። ይሄ ሁሉ የአላሁ ሱብሓነሁ ወተዓላ ስራ ነው። ምስሉል ጀማል ውብን የመሰለ አንድ ውብ ሰው ብታዩ፣ በጣም ቀይ የሆነ የሚያምር ሰው ብታዩ፣ ታዲያ ወነህዊ ይሄንና ይሄን የመሳሰለ ቀይ ረዘም ያለ ጸጉሩ የሚያምር በጣም በቃ ምርጥ ልጅ ካያችሁ የሚያምር ሰው ፈሰናኡ ቢሂ በዛ ነገር እሱ ላይ ባለው ነገር እሱ ማወደስ። ለምሳሌ እንዴት ያምራል፣ በጣም ቆንጆ ነው፣ በጣም ረጅም ነው፣ በጣም ያምራል፣ እንደዚህ ነው ማለት በዚህ ነገር ላይ ዩሰማ ይጣራል። መድሐ ሞገሳ ይባላል እንጂ ላሐምዳ ምስጋና አይባልም። ለምን? የሱ ተግባር የለበትም በዛ ነገር ላይ። ራሱን እሱ አይደለም የፈጠረ፣ ራሱን ቀይ ያደረገ እሱ አይደለም፣ እንዲያምር ያደረገ እሱ አይደለም። አፍንጫም ሆነ አይኖቹ ካማሩ አላህ ነው ይሄንን ነገር ሁሉ ያደረገ ማለት ነው። ስለዚህ በዛ ነገር ሊመስገን የሚገባው አንድ አላህ Subhanahu Wa Ta'ala ነው ማለት ነው። ልጁ ግን ምን ይባላል? ተሞገሰ ይባላል፣ ይሞገሳል በዛ ነገር ላይ ማለት ነው። ባረከላሁ ፊኩም። ረቢል ዓለሚን ረቢ ማለት ጌታ ወይንም ደግሞ ተንከባካቢ ነው። አልዓለሚን ዓለማታት ማለት ነው። ወይንም ደግሞ አልዓለሚን ማለት ፍጥረታት ማለት ነው። الرب رب ብሎ ማለት ያኒ ጌታ ብሎ ማለት هو እሱ المعبود እምመለክ ነው። هو እሱ المعبود እምመለክ ነው። المالك ንጉስ ነው። المتصرف አስተናባሪ ነው። ሙረቢ ተንከባካቢ ነው። ጀሚዕ በአጠቃላይ አልዓለሚን ፍጥረታቶችን ቢኒዓሚሂ በጸጋው አልዓለሚን ፍጥረታቶች ብሎ ማለት ኩሉ ሁሉም ማ ነገር ሲወላሂ ከአላህ ውጭ ያለው ነገር ዓለሙን ፍጥረታቶች ናቸው። ዓለሙን ፍጥረት ነው። ዓለሙን ፍጥረት ነው። ወሁወ እሱ ደግሞ አላሁ ስብሓነሁ ወተዓላ ረቡል ጀሚዕ የሁሉም ፍጥረታት ማለት ነው። ተንከባካቢ ወይንም ደግሞ ጌታ ነው ማለት ነው። አርረሕማኒ ማለት እጅግ በጣም አዛኝ ማለት ረሕመተን እዝነት ነው። ዓመተን አዳራሽ የሆነች እዝነት ናት። ቢጀሚዕ በአጠቃላይ አልመክሉቃት ፍጥረታቶችም ማለት ነው። አርረሒም ማለት ደግሞ ሩህ ነው ማለት ደግሞ ረሕመተን እዝነት ናት። እሷም ኻሰተን ኻስ የሆነች ማለት ነው። የተገደበች የተለየች ማለት ነው። ቢልሙእሚኒን በአማኞች ብቻ ማለት ነው። ወደሊሉ ማስረጃ ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ቃል ወካነ ነው ቢልሙእሚኒና በአማኞች ረሒማ ሩህ ነው ወይንም ደግሞ አዛኝ ነው። አላሁ ሱብሓነሁ ወተዓላ ወካነ ቢልሙእሚኒና ወካነ አላህ
ሱብሓነሁ ወተዓላ ነው። ቢልሙእሚኒነ በአማኞች ረሂማ አዛኝ ነው ማለት ነው። ማሊክ የውሚዲን ማሊክ ንጉስ ነው። የውሚ ቀን አዲን የፍርድ ቀን ንጉስ ብሎ ማለት የውሚል ጀዛኢ የምንዳ ቀን ማለት ነው። ወልሂሳቢ የምርመራ ቀን የውሙ ቀን ሁሉም